ብሩኖ የማንቸስተር ዩናይትድ ሁሉ ነገር የጸናው ታማኝ ቀያይ ሰይጣን ፖርቹጋላዊ ሚድፊልድ ማስቴሪዮ ለታላቁ ክለብ ዳግም ወድቆ መነሳት ያለረፍት እየተጋ የሚገኘው ኮከብ የሩበን አሞሪም የጨዋታ ቀመር የቡድን መዋቅር ምሰሶው ማንቸስተር በመጥፎው ዘመኑ ለክብሩ የሚተጋ ኮከብ ባጣ ሰዓት ሁሌም ታምኖ በከፍታው የዘለቀው ባለፉት 5 ዓመታት ከማንቸስተር ዩናይትድ የለየለት እብደት ጋር ከፍ ባለ ውጤት መንሸራተት መሃልም ከወጡት ከሄዱት ከመጡት ከቀሩት ባልደረጃው ቡድን ሽንፈቶች ውስጥ ታምኖ ያለው ከችሎታው ከፍታ አድማስ ጫፍ አንጻር ወደ ተሻሉት ኃያላን ክለቦች ፊቱን ለማዞር ለደቂቃም ያልፈለገው ብሩኖ ፈርናንዴዝ ብሩኖ ዩናይትድ ካፒቴን ፈንታስቲክ ከኤፍኤ ካፕ እና ሊግ ካፕ ከፍ ያለውን የኤሮፓ ሊግ ዋንጫ ለማሸነፍ ለዩናይትድ ታላቅነትም ለብሩኖ የላቀ ችሎታም በሚመጥነው በሚገባው የአውሮፓ ቻምፒየንስ ሊግ ፉትቦል ዳግም ለመጫወት አድማጮች ይሄ ኮከብ ዩናይትድን ተሸክሞ በውድድር ዓመቱ ከጫፍ ደርሷል። ብሩኖ ፈርናንዴዝ ቢዩቲፉል Beautiful. Don't forget me, Bruno Fernandes, permanent class. ያለ ብሩኖ ዩናይትድም አለም የማይታሰብ ያለ ብሩኖ ማንቸስተርን እዚህም ለመገኘቱ የማይሞከር ብሩኖ ከሜዳው ካለ ጎል አለ፣ ብሩኖ ከሜዳው ካለ አሲስት አለ፣ ብሩኖ ከተጫወተ ማንቸስተር ዩናይትድ ተቸግረውም ቢሆን ይተነፍሳል፣ ነፍስም ይዘራል፣ ይነቃቃል፣ የቡድን ቅርጽ ይይዛል። ብሩኖ ከሜዳው ካለ የማንቸስተር ዩናይትድ ደጋፊዎችም በገናና ክለባቸው የለየለት የዝቅታ ዘመን ለታላቁ ክለብ መለያ ብቻውን ሁሌም በላቀ ብቃት እየተጋ ባለው አንበላቸው ይጽናናሉ። ብሩኖ ሲሉም ለማንቸስተር ዩናይትድ ብቻውን ቡድን መስሎ ለሚፋለመው ፖርቹጋላዊ ይዘምራሉ።